ህመሞቹን በመጥቀስ ለህመሞቹ መድኃኒት ስለሆነው እርድ በስፋት አብራራለሁ። እስከ ቪዲዮ መጨረሻ ይከታተሉ። አንደኛ፣ እርድ ለአይን ህመም። የእርድ ዱቄት በገባበት ቀዝቃዛ ውሃ ውስጥ ንጹህ ጨርቅ እየነከራችሁ በተደጋጋሚ አይኖ ላይ ያሳርፉ። ይህን በማድረጎ የአይን መቅላትን፣ መጠስጠዝንና ማሳከክን ማዳን ይችላሉ። ሁለተኛ፣ እርድ ለቁርጥማት። እርዱን እንደ ምግብና ፈሳሽ ማጣፈጫ ቅመም በመጠቀም እጅና እግርን በማጥቃት መገጣጠሚያዎችን እያበገነ በማሳበጥ ለከፍተኛ ህመምና ስቃይ የሚዳርገውን የቁርጥማት በሽታ መታደግ ይችላሉ። ሶስተኛ፣ እርድ ለአልዛይመር። ከእድሜ ጋር ተያይዞ የሚከሰተውን አልዛይመር በሽታ የመከላከል አቅም ካላቸው የቤት ውስጥ ህክምናዎች አንዱ እርድን በምግብ ውስጥ እንደ ቅመም አዘውትሮ መጠቀም ዋናው ነው። አራተኛ፣ እርድ ለአፍ ውስጥ ቁስለት። ከእርድ ዱቄት ጋር በተፈላ ውሃ በትኩሱ አፉን መጉመጥመጥ የአፍ ውስጥ ቁስለትን ለመፈወስ ትልቅ ጠቀሜታ አለው። አምስተኛ፣ እርድ ለጡት ህመም። የድንጋይ ጨው ላይ ከውሃ ጋር የተፈተገ የጉማጅ እርድ ልንቁጥን የቁስለት ስሜት ባለው ጡት ላይ በመለቅለቅ የህመም ስሜቱን መቀነስ እንዲሁም ማዳን ይችላሉ። ስድስተኛ፣ እርድ ለጥርስ ህመም። 5 ግራም የእርድ ዱቄትን፣ 2 ፍሬ ቅርንፉድን፣ 2 ደረቅ የዘይት ቅጠሎችን በ2 ብርጭቆ ውሃ አፍልተው ለ3 ቀናት ያህል ጥርሶን ይቦርሹበት። ሌላው የእርድ ዱቄትን፣ ጨውንና የሰናፍጭ ዱቄትን አለንቁጠው አፎ ውስጥ በማላወስ ይጥፉት። ይህ ድዶ እንዲጠነክር ያደርጋል። እንዲሁም የእርድ ቁራጭን በእሳት ለብልበው ይስጩት። ቀጥሎም ከነጭ አዝሙድ ዱቄት ጋር ደባልቀው በውሃ ያለንቁጡትና ጥርሶን ይቦርሹበት። ይህም ድዶንና ጥርሶን ለማጠናከር ይጠቅሞታል። ሌላው ጥርሶን በሚያመው ወቅት ጥቂት የእርድ ዱቄትን ምጣድ ላይ በማመስ የሚያሞት ጥርስ ላይ ለጥቂት ደቂቃዎች ያሳርፉበት። የተቦረቦረ ጥርስ ካሎትና ህመሙ እሱ ላይ ከሆነ የታመሰ የእርድ ዱቄትን በጥቂቱ በመጨመር ለጊዜው እፎይታ እንዲያገኙ ይረዳዎታል። ሰባተኛ፣ እርድ ለስፖርተኞች። ስፖርተኞች በየወቅቱ በሚያከናውኑት አካላዊ እንቅስቃሴ በህብረ ህዋሶቻቸው፣ በመገጣጠሚያዎቻቸው፣ በጡንቻ፣ በአጥንት፣ በጅማትና ነርቫቸው ላይ የሚከሰተውን ስውር ፍትጊያና ስውር አደጋ ከስር ከስሩ እየተከታተለ የሚፈውስ ቁጥር 1 ቅመም እርድ ሲሆን እርድን በተለያዩ ምግቦች ላይ በመጨመር መጠቀም የሚያስፈልግ ሲሆን ምንም አይነት የጎንዮሽ ጉዳትም የለውም። 8ኛ፣ እርድ ለበረሮ ንክሻ። የእርድ ዱቄትን በሎሚ ውሃ ላቅጦ ቁስለቱን መቀባት መርዙን ለማርከስ ይረዳዎታል። 9ኛ፣ እርድ ለሳል፣ ለጉንፋንና ለአስም። ግማሽ የሻይ ማንኪያ የእርድ ዱቄትን በአንድ ብርጭቆ ውሃ በጥብጦ እየተግመጠመጡ መጠጣት ለሳል ጥሩ መፍትሄ ነው። አንድ አነስተኛ የእርድ ጉማጅን እንደ ከረሜላ መምጠጥም ለሳል ፈውስ እንዲያገኙ ይረዳዎታል። የታመሰ ሩብ የሻይ ማንኪያ የእርድ ዱቄትን ከ2 የሻይ ማንኪያ ማር ጋር አደባልቆ በቀን ከ3 እስከ 4 ማንኪያ መውሰድ ለከባድ ሳል መድኃኒት ይሆናል። ሌላው ሩብ የሻይ ማንኪያ የእርድ ዱቄትን በፈላ ወተት ውስጥ ጨምሮ በትኩሱ መጠጣት በጉንፋን ሳቢያ የሚመጣ የሚዝረበረብ ንፍጥን ለማቆም ይረዳዎታል። በከሰልፍም ላይ የእርድ ጉማጅን አስቀምጦ ጭሱን መታጠን ደግሞ አክታን ለመጎልጎል ይጠቅሞታል። የእርድ ጉማጅን አሸዋ በተነጠፈበት የጋለ ምጣድ ላይ ጠበሱትና ወዲያውኑ ይውቀጡት። ከዱቄቱ ሩብ የሻይ ማንኪያ በፈላ ውሃ ውስጥ ጨምረው ትኩሱን ፉት እያሉ መጠጣት በአስም ሳቢያ የታፈነ ሳምባን ለመክፈት ይረዳዎታል። የእርድ ጉማጅን እንደ ሎሚ መጥባቱ ወይም እንደ ከረሜላ አፍ ውስጥ ይዞ መተኛቱ ከባድ ጉንፋንን ለማስወገድ ይረዳል። ሕፃን ልጅም በከባድ ጉንፋን ከተያዘቦ ደግሞ የእርድ ዱቄትን በ2 ጣቶች ቆንጥሮ ወተት ውስጥ በመጨመር ማጠጣት ለእፎይታ ይረዳል። ሌላው ሩብ የሻይ ማንኪያ የእርድ ዱቄትን በአንድ ብርጭቆ ሙቅ ውሃ ውስጥ በመጨመር 3 ወይም 4 ተጎንጭቶ መዋጥ የአስምን ድንገተኛ ጥቃት ለማስታገስ ይረዳል። 10ኛ፣ እርድ ለአካል ጥንካሬ። ከ7 እስከ 8 ግራም የእርድ ዱቄት በአንድ ብርጭቆ ወተት ውስጥ አማስሎ በቀን 2 ጊዜ ለተከታታይ ቀናት መጠጣት የአካል መዝለፍለፍን በመቀነስ የአካል ጥንካሬን ይለግሳል።
ወተትን በሚጠቀሙበት ወቅት ከተቻለ ወተቱ የፍየል ወተት ቢሆን ይመረጣል። 11ኛ እርድ ለማስታወስ ችሎታ እና እድሜን ለማስረዘም። እርድ የማስታወስ ችሎታን በእጅጉ ይጨምራል። ይህም በሳይንስ የተረጋገጠ ነው። ሌላው እርድ ከፈጣሪ ቀጥሎ ረጅም እድሜን ለመኖር እንዲሁም እድሜን ለማበልጸግ ይረዳል። ወጣትነትን ያስጠብቃል፣ እርጅናንም ያዘገያል። ከእድሜ ጋርም ተያይዘው የሚመጡ የተለያዩ ህመሞችን በእጅጉ ይቀንሳል። ስለዚህ እርድን በምግብ ውስጥ እንደ ቅመም አዘውትረው ይጠቀሙት በማለት እመክራለሁ። 12ኛ እርድ ለብሮንካይተስ። ብሮንካይተስ ወይም ቀሳቢት ተብሎ ለሚጠራው የመተንፈሻ አካል በሽታ ምርጥ መፍትሄ ከሚባሉት ውስጥ አንዱ የእርድ ዱቄት ሲሆን አንድ የሻይ ማንኪያ የእርድ ዱቄትን ከአንድ ብርጭቆ ትኩስ ወተት ጋር ደባልቆ በቀን 3 ጊዜ ምግብ ከመመገቦ ከ30 ደቂቃ በፊት ወይም በባዶ ሆዶ ቢወስዱትና ይህንንም ተግባር ለተከታታይ 7 ቀናት መውሰድ ቢችሉ ብሮንካይተስን በእጅጉ ይፈውስልዎታል። 13ኛ እርድ ለሽንት ችግሮች። ከማር ጋር የተለወሰ የእርድ ዱቄትን በአንድ ብርጭቆ ትኩስ ወተት ከተቻለ የፍየል ወተት ቢሆን ይመረጣል አንድ ላይ አድርጎ በመበጥበጥ በቀን 2 ጊዜ ቢጠጡ የሽንት መስመሮን ያጸዳልዎታል። 14ኛ እርድ ለስኳር ህመም። ከ4 እስከ 5 ግራም የእርድ ዱቄትን በአንድ ብርጭቆ አጓት ውስጥ በጥብጦ በቀን 2 ጊዜ መጠጣት ለስኳር በሽታ እጅግ ጠቃሚ መፍትሄ ነው። 15ኛ እርድ ለሐሞት ከረጢት ጠጠር። የሐሞት ከረጢት ጠጠር ከአመጋገብ በተለይ ከፍተኛ ቅባትና ስብ ምግቦችን በማብዛት ከሰውነት ግዝፈት፣ አነስተኛ ፋይበር ያላቸውን የለሙ ምግቦችን ከማብዛት፣ ኮሌስትሮል የበዛባቸውን ምግቦች በመመገብ፣ ስጋና የስጋ ተዋጽኦን ያለ መጠን ማዘውተርና ጥብስ ምግቦችን ማብዛት ለሐሞት ከረጢት ጠጠር አጋላጭ ናቸው። ታዲያ ከዚህ ህመም ለመዳን እርድ አንዱ መፍትሄ ሲሆን እርድን በምግብ ማጣፈጫነት አዘውትሮ በመጠቀም እንዲሁም ከሻይና ከወተት ጋር ደባልቆ በመጠጣት ከሐሞት ጠጠር ራስዎን መታደግ ይችላሉ። 16ኛ እርድ ለወሊድ። 9ኛው ወር ውስጥ ለገባች አንድ ነፍሰ ጡር ሴት ሩብ የሻይ ማንኪያ የእርድ ዱቄትን በአንድ ብርጭቆ ትኩስ ወተት ውስጥ በጥብጦ በቀን 1 ጊዜ ማጠጣት የምጥን ስቃይ ያቃልላል። ሌላው ከ5 እስከ 10 ግራም የእርድ ዱቄት የገባበት ንጹህ ውሃን በመጠቀም በወር አበባ ወቅት ብቻ ብልትን ማጠብ እርግዝናን ለመከላከል መጠነኛ ጠቀሜታ አለው። አስተማማኙ የወሊድ መከላከያ ግን ዘመናዊው መድኃኒት መሆኑን ማስተዋል ይገባል። 17ኛ እርድ ለኤችአይቪ ኤድስ። ቫይረሱ በደማቸው ውስጥ ያሉ ሰዎች ላይ በተሰራው ምርምር መሰረት እርድ የቫይረሱን መራባት ሂደት እንደሚያዳክም ወይም እንደሚገታ ታውቋል። ስለዚህ እርድን አዘውትሮ መጠቀም አስፈላጊ ነው። 18ኛ እርድ ለሴት ብልት ፈሳሽ። 10 ግራም የእርድ ዱቄትን በግማሽ ብርጭቆ ውሃ ውስጥ አፍልቶ ብልትን ወደ ውስጥ ዘልቆ ማጠብ የፈውስ ረድኤት አለው። ሌላው በግማሽ ማንኪያ እርድ ላይ 1 ማንኪያ ስኳርን አክሎ በአንድ ብርጭቆ ውሃ ውስጥ በመበጥበጥ በቀን 2 ጊዜ መጠጣት ለፈውስ ይረዳል። የዚህ ችግር ተጠቂ የሆናችሁ ሴቶች ምግባችሁን ለረጅም ጊዜ አልጫ በማድረግ የብልት ፈሳሽን ማስወገድም ትችላላችሁ። 19ኛ እርድ ለወለምታና ለቁስለት። የእርድ ዱቄትን በሎሚ ወይም በውሃ ለንቁጦ በጨርቅ ማሰር ለፈውስ ይረዳል። ሌላው ግማሽ የሻይ ማንኪያ የእርድ ዱቄትን በአንድ ብርጭቆ ወተት ውስጥ በጥብጦ በቀን 2 ጊዜ መጠጣትም ጠቀሜታ አለው። ደም በሚፈሰው ቁስለት ላይ ደግሞ ንጹህ የእርድ ዱቄትን መነስነስ ደሙን ለማቆምና ቁስሉን ለማዳን ይጠቅሞታል። በወለምታ ዙሪያ ደግሞ የእርድ የሽምብራና የሰናፍጭ ዱቄቶችን በቅቤና በጨው ለንቁጦ በጨርቅ ማሰር በታመመው አካል ላይ የደም ዝውውርን ለማቀላጠፍና የህመሙን ስቃይ ለማስታገስ ይረዳዎታል። ሌላው በፈላ ውሃ ውስጥ የእርድ ዱቄትና ጨውን በጥብጦ በጨርቅ እየነከሩ ቁስለቱ ላይ በተደጋጋሚ ማሳረፍ እብጠትንና ህመምን ለማቆም ይረዳል። እንዲሁም በፈላ ዘይት ወይም በሞቀ ቅቤ ውስጥ የእርድ ዱቄትን ጨምሮ ቁስለቱ ላይ በትኩሱ ማሰር ለፈጣን ፈውስ ይረዳዎታል። 20ኛ እርድ ለቆዳ ችግሮች። ድፍን እርድን ከውሃ ጋር በድንጋይ ላይ ፈትጎ ልንቁጡን ጭርት ላይ መቀባት እንደ መድኃኒትነት ያገለግላል። ሌላው የእርድ ዱቄትን ከሰሊጥ ዘይት ጋር አዋህዶ መቀባት በቆዳ ላይ የሚከሰተው መጉረብረብን ያስወግዳል። እርድ በገባበት ውሃ ገላን አሽቶ
ወዲያውኑ በንጹህ ውሃ ለውሶ በቀን 2 ጊዜ መመገብ በአለርጂ ሳቢያ የተጉረበረበ ቆዳን ለማከምም ይረዳል። ሩብ የሻይ ማንኪያ እርድን በግማሽ የሻይ ማንኪያ ማር ለውሶ በቀን 2 ጊዜ መመገብ በአለርጂ ሳቢያ የተጉረበረበ ቆዳን ያክማል። በዚህ መልኩ ሞክረው ለውጡ ጥቂት ከሆነ 2 የሻይ ማንኪያ ፍርኖ ዱቄት፣ 1 የሻይ ማንኪያ ቅቤ፣ ግማሽ የሻይ ማንኪያ የእርድ ዱቄት፣ 2 የሻይ ማንኪያ ስኳርን በግማሽ ብርጭቆ ውሃ በጥብጦ በጠዋት መጠጣት በአለርጂና በሌላ የቆዳ በሽታዎች ሰበብ በቆዳ ላይ የሚፈጠረውን መጉረብረብ ለማስወገድ ይጠቅሞታል። ማርና የእርድ ዱቄትን አዋህዶ በቀን 1 የሻይ ማንኪያ ለተከታታይ 15 ቀናት መመገብ ደግሞ ችፌን ለመከላከል ይረዳል። እንዲሁም የእርድን ጉማጅ በድንጋይ ላይ ከውሃ ጋር በመፈግፈግና ድንቁጡን ፊት ላይ መለቅለቅ በፊት ላይ የሚከሰቱ ጠቃጠቆችንና ጥቋቁር ነጠብጣቦችን ለማስወገድ ይጠቅሞታል። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። ማንኛውንም አስተያየትም ሆነ ጥያቄ ኮሜንት መስጫው ላይ ጻፉልኝ። ይህን ቪዲዮ ሰብስክራይብ ሳያደርጉ ከሆነ የተመለከቱት ሰብስክራይብ እንዲያደርጉ እየጋበዝኩ በሌላ አዲስ ቪዲዮ እስከምንገናኝ ቸር ቆዩ።